በመታጠቢያ ክፍሎቻችን ውስጥ ስላለው ሳሙና በጥልቀት አስበን እናውቃለን? በየቀኑ የምንጠቀማት ያቺ ትንሽ ቁራጭ ወይም በፕላስቲክ ጠርሙስ የታሸገች ሳሙና ከየት መጣች? ሳሙና ለመጀመሪያ ጊዜ የተሰራውስ መቼ ነበር? በቤተ ሙከራ ውስጥ ተፈጠረ ወይስ በአጋጣሚ በጥንታዊ ኩሽና ውስጥ ተቀመመ? ዛሬ የምንቃኘው ታሪክ ሳሙና ለመጀመሪያ ጊዜ መቼ እንደተሰራ ብቻ ሳይሆን እንዴትና ለምን ከሰው ልጅ ታላላቅ ሕይወት አድን መሳሪያዎች አንዱ እንደሆነ ነው። ይህ ቀዳሚያን ነው። አብራችሁን ቆዩ። ቤተ ሙከራዎች ኬሚካሎች ወይም የተጻፉ የአሰራር መመሪያዎች ከመታወቃቸው ከረጅም ጊዜ በፊት የመጀመሪያው ሳሙና በረቀቀ ሁኔታ እሬትንና የተለያዩ ኬሚካሎችን ይዞ የተቀመመ ሳይሆን በአጋጣሚ የተገኘ ነው። ጥንታውያን የሰው ልጆች የእንስሳትን ስጋ በእንጨት ላይ ሰክተው በሚያበስሉበት ወቅት በድንገት ከማብሰያ እሳት ውስጥ የወደቀ የእንስሳት ስብ ከአመድና የዝናብ ውሃ ጋር ሲቀላቀል የተፈጠረው ግርድፍ ድብልቅ የሚያዳልጥ ሰም መሰልና ነገሮችን የበለጠ የሚያጸዳ እንግዳ ነገር ነበር። ይህ ሂደት በሳይንሱ ሳፖኒፊኬሽን በመባል የሚታወቅ ሲሆን ስብ ከአልካላይን እና አመድ ጋር ሲገናኝ የሚፈጠር ኬሚካላዊ ሂደት ነው። ባነሳነውም የጥንታውያን አጋጣሚ የዝናብ ውሃ በእሳት ከቀለጠው የእንስሳት ስብ እና በውስጡ አልካላይን የተባለውን ንጥረ ነገር ከያዘው የእሳት አመድ ጋር ሲደባለቅ የተፈጠረው እንግዳ ነገር ሳሙና ነበር። ይህም ሆን ተብሎ የታቀደ ፈጠራ ሳይሆን የምቹ አጋጣሚ ውጤት ነው። ስለ ሳሙና የመጀመሪያው የጽሑፍ ማስረጃ ከክርስቶስ ልደት በፊት በ2800 ዓመተ ዓለም ገደማ በባቢሎን ይገኛል። መረጃው የሰፈረባቸው የሸክላ ጽላቶች ከውሃ ከአልካላይን እና ከቀረፋ ዘይት የተሰራ አንድ ንጥረ ነገር እንደነበር ይገልጻሉ። እሱም ለሱፍና ለጨርቃጨርቅ ማጽጃ ያገለግል ነበር። በዛ ዘመንም ይህ ሳሙና መሰል ነገር ገና ለሰውነት ማጽጃነት አልዋለም ነበር። የጥንት ግብፃውያንም የራሳቸው የሆነ የሳሙና አይነት ነበራቸው። መዛግብት እንደሚያሳዩት የእንስሳትና የአትክልት ዘይቶችን ከአልካላይን ጨዎች ጋር በመቀላቀል የሚያዘጋጇቸው ሳሙና መሰል ውህዶች ንጽህና ለመጠበቂያ ብቻ ሳይሆን የቆዳ በሽታዎችን ለማከምም ይጠቀሙባቸው ነበር። ይህም በንጽህናና በጤና መካከል ያለውን ግንኙነት ቀደምት ግንዛቤ ያሳያል። ወደ ጥንታዊቷ የሮማ ኢምፓየር በፍጥነት ስንሻገር የመታጠብ ባህል እጅግ የበለጸገ ነበር። የሕዝብ መታጠቢያ ቤቶች ሰውነትን ማጽጃ ብቻ ሳይሆኑ ማህበራዊ ማዕከላት፣ የፈውስ ቦታዎች እና የሥርዓት መፈጸሚያዎች ነበሩ። ሳሙናም በዛ ወቅት በሰውነትና በአእምሮ መካከል ያለውን ሚዛን የሚጠብቅ ሰፋ ያለ የፍልስፍና አካል ሆነ። በዚህ ሁኔታ የሳሙናን ጉዳይ ሮማውያን አንድ እርምጃ ወደፊት ወሰዱት። ንጽህና የማዕረግ መገለጫ፣ መታጠብ ደግሞ የዜግነት ግዴታ ሆነ። ሳፖ የሚለው የላቲን ቃል ሳሙና ማለት ሲሆን ስረ መሰረቱም ምናልባት ከሳፖ ተራራ ሊሆን እንደሚችል ይገለጻል። ሳፖ ተራራ በሮማውያን አፈ ታሪክ ውስጥ የሚጠቀስ ምናባዊ ቦታ ሲሆን እዚያም የእንስሳት መስዋዕቶች ይቀርቡበት ነበር። ከእንስሳቱ የሚንጠባጠበው ስብ ከተራራው ወርዶ ከአመድ ጋር በመደባለቅ ወደ ቲበር ወንዝ ይገባ ነበር። የአካባቢው ሰዎችም ይህን ጭቃ መሰል ነገር ልብሶቻቸውን ለማጽዳት እንደሚረዳ ደርሰውበታል። ከክርስቶስ ልደት በኋላ በአንደኛው መቶ ክፍለ ዘመን ሮማዊው የታሪክ ምሁር ፕሌኒ ዘ ኤልደር ሳሙና ለጽዳትም ሆነ ለፀጉር ሥራ ያገለግል እንደነበር ጽፏል። ተመሳሳይ ታሪካዊ ጽሑፎችም ሳሙናም በሮማውያኑ ዘንድ ሰውነትን ለማጽዳት ብቻ ሳይሆን የማጌጥ ሥርዓቶች ዋና አካል አድርገው ይጠቅሱታል።
ታሪክ ቀጥተኛ መስመር አይደለምና ሮም ከወደቀች በኋላ በሚገርም ሁኔታ ሳሙና በመካከለኛው ዘመን አውሮፓ ተወዳጅነቱ ቀነሰ። አብዛኛው የአውሮፓ ክፍልም አንዳንዶች የንጽህና የጨለማ ዘመናት ብለው ወደሚጠሩት ዘመን ገባ። በዚያን ዘመን ውሃ በሽታ እንደሚያስተላልፍ ይታሰብ ስለነበር ብዙ ሰዎች ሙሉ በሙሉ መታጠብ አቆሙ። መታጠብ አጠራጣሪ ሆነ። ውሃም እጅግ ይፈራ ጀመር። ሰዎች ጠረናቸውን በእጽዋትና በአበቦች ይሸፍኑ ነበር። በአብዛኛው በጣሊያን፣ በፈረንሳይ እና በስፔን የእጅ ጥበብ ባለሙያዎች ይመረት የነበረው ሳሙና ወደ ቅንጦት ዕቃነት ተቀየረና የጥቂት የተካኑ ባለሙያዎች ሥራ ብቻ መሆን ጀመረ። ከፍተኛ ግብር ይጣልበት ስለነበር እጅግ ውድ ሆነና በዋናነት ሀብታሞች ብቻ ይጠቀሙበት ጀመር። ሌላው የህብረተሰብ ክፍል ግን ወራትን እንዲሁም ዓመታትን ሳሙናን ሳይነካ ያሳልፍ ነበር። ይህ ዘመን እንደ ጥቁር ሞት ያሉ ገዳይ የሆኑ ወረርሽኞች በአውሮፓ ሲስፋፉ የታየበትም ነበር። አንዳንድ የታሪክ ምሁራን የንጽህና ጉድለት ትልቅ ሚና እንደነበረው ይከራከራሉ። ሌሎች ደግሞ አይጦችና ቁንጫዎችን ተጠያቂ ያደርጋሉ። ያም ሆነ ይህ ግን ሳሙናና መሰረታዊ ንጽህና የበሽታውን ስርጭት ለማዘግየት ይረዳ ይችል እንደነበር አጠያያቂ አይሆንም። ወደ 17ኛውና 18ኛው መቶ ክፍለ ዘመን ስንሻገር ግን የሳሙና ኢንዱስትሪ ትልቅ መሻሻል እንዳሳየ እንረዳለን። ፈረንሳይና እንግሊዝ የሳሙናን ጥራት መቆጣጠርና በምርቱ ላይ ግብር መጣል ጀመሩ። በተፈጥሮ ዘይቶች መዓዛ ያላቸውን የቅንጦት ሳሙናዎችንም ፈጠሩ። ነገር ግን እውነተኛውን ለውጥ ያመጣው የኢንዱስትሪያል ሪቮሉሽን ዘመን ነበረ። በ18ኛውና በ19ኛው ክፍለ ዘመን ኬሚስትሪ ስለ ንጽህና ያለውን ግንዛቤ እንደገና ማንቃት ሲጀምር ነገሮች ተለወጡ። በ18ኛው ክፍለ ዘመን መገባደጃ ላይ ፈረንሳያዊው የኬሚስትሪ ባለሙያ ኒኮላ ልብሎን ከጨው ሶዳ አሽ የተባለውን ንጥረ ነገር ለማውጣት የሚያስችል መንገዶችን አገኘ። ይህም ለሳሙና ምርት ቁልፍ ግብዓት ነበር። ይህ ግኝት ሳሙናን ርካሽ እና ለማምረት ቀላል አደረገው። ከዚያም በ1800ዎቹ የሳሙና ኬሚካላዊ አብዮት ወደ ሕክምናዊ አብዮት ተሸጋገረ። በጀርሞችና በበሽታ መካከል ያለው ግንኙነት በሰፊው ተቀባይነት አገኘ። እንደ ኢግናስ ሴመልዌይስ እና ጆሴፍ ሊስተር ያሉ ዶክተሮች ኢንፌክሽኖችን ለመከላከል እጅን በሳሙና መታጠብን አበረታቱ። እጅን የመታጠብ ቀላል ተግባር በተለይ በወሊድ ክፍሎችና በሆስፒታሎች ሕይወትን ማዳን ጀመረ። ሳሙና የቅንጦት ወይም የማዕረግ ምልክት ብቻ መሆኑ ቀርቶ ኢንፌክሽንን በመዋጋት ረገድ ዋነኛ መከላከያ ሆነ። በ19ኛው መቶ ክፍለ ዘመን መገባደጃና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ሳሙና የዕለት ተዕለት የቤት ውስጥ ቁሳቁስ ሆነ። ሰዎች ተጨናንቀው በሚኖሩባቸው ፋብሪካዎችና የከተማ ማዕከላት አስፈላጊ ሆነ። በታሪክ ለመጀመሪያ ጊዜ ሳሙና ዋጋው ተመጣጣኝ፣ ተደራሽ እና የእያንዳንዱ ሰው ኃላፊነት እንደሆነ ታየ። እንደ አውሮፓውያን አቆጣጠር ከ1870ዎቹ ጀምሮ ጸረ ባክቴሪያ ባህሪ ያላቸውንና እንደ ወይራ ያሉ ዘይቶችን የያዙ የሳሙና ምርቶችን አስተዋወቁ። ይህ ለገበያ ትልቅ ስኬት ነበር። ዛሬ ሳሙና በቢሊዮኖች በሚቆጠር ዶላር የሚንቀሳቀስ ኢንዱስትሪ ነው። ፈሳሽ ሳሙናዎች፣ ጸረ ባክቴሪያ ውህዶች፣ ኦርጋኒክ ሳሙናዎች፣ የፕላስቲክ ብክለትን ለመቀነስ የታለሙ የሻምፖ ሳሙናዎችም ሳይቀሩ ተፈጥረዋል። እናም ከማይክሮባዮም ሳይንስ እድገት ጋር ተያይዞ ጤናማ የቆዳ ባክቴሪያዎችን ሳይረብሹ የሚያጸዱ ስማርት ሶፕስ ተብለው የሚታወቁት ዘመናዊ ሳሙናዎች ላይ ያለው ፍላጎትም እያደገ ነው። በዚህም የተነሳ የሳሙና የወደፊት ገጽታ በጣም የተለየ ሊሆን ይችላል የሚል ሳይንሳዊ ግምት አለ።
ከጭቃማ የወንዝ ዳርቻዎች እስከ ጥንታዊ ቤተ መቅደሶች፣ ከወረርሽኝ ዘመን አውሮፓ እስከ መታጠቢያ ቤታችን መደርደሪያዎች ድረስ ሳሙና ረጅም፣ እንግዳና ዓለምን የቀየረ ጉዞ አድርጓል። ከሰው ልጆች ድንገተኛ ፈጠራዎች በዛው ልክ ደግሞ ሞገደኛ ከሆኑትም አንዱ ነው። በዓለም አቀፍ የጤና ቀውሶች ወቅት ሳሙና ከማንኛውም የሕክምና ጣልቃ ገብነት ጎን ለጎን በመሆን ብዙ ሕይወቶችን እንደሚያድን እናስታውሳለን። ይህም ማጋነን ሳይሆን በመቶዎች በሚቆጠሩ ዓመታት ሙከራ፣ ስህተት እናም ዳግም ግኝት የተደገፈ እውነት ነው። በተጓዳኝም ሳሙና በዘመናት ሂደት የህብረተሰብን እኩልነት አለመኖርም አንጸባርቋል። ንጹህ ውሃና ሳሙና የማግኘት ዕድል በሀብት፣ በጂኦግራፊና በመደብ የተከፋፈለ ሆነው ቀርቷል። በብዙ የዓለማችን ክፍሎች ይህ እውነታ ዛሬም አለ። ስለዚህ በሚቀጥለው ጊዜ ሳሙናን ስትጠቀሙ አንድ ጉዳይ አስታውሱ፤ ሺህ ዓመታትን ያስቆጠረ የታሪክ አካል መሆናችሁን። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር፣ እንዲሁም ከተደበቁት የታሪክ ማዕዘናት ተጨማሪ ታሪኮችን ለማግኘት ቻነሉን ሰብስክራይብ ማድረግና የደውል ምልክቷን መጫን አትርሱ። ቸር ይግጠመን።